እንግዲህ እንደምንታዘበው በሶሻል ሚዲያ ላይ አንዳንድ ግለሰቦች ለሞራልና ለጸባይ ተቃራኒ ድርጊትን ሲያደርጉ ይስተዋላል። ስቶሪ ታይም በሚልም የአንዳንድ ግለሰቦችን ስም፣ ማንነት የሚያጠለሽ ተግባር ሲያደርጉ ይስተዋላል። የህግ አካላትም ያንን ምክንያት አድርገው በተለያዩ ሶሻል ሚዲያ መተግበሪያዎች ላይ ኮንተንት ክሬት የሚያደርጉ ወይም ይዘት የሚፈጥሩትን በህግ ተጠያቂ እያደረጉ ይገኛሉ። ለመሆኑ ለህግና ሞራል ተቃራኒ ተግባር ምንድን ነው? የወንጀል ተጠያቂነቱስ ምን ያህል ነው? የሚለውን የምነግራችሁ ይሆናል። የሀገራችን ማህበረሰብ ለሃይማኖቱ፣ ለባህሉ ከፍተኛ ቦታ የሚሰጥ በመሆኑ ለመልካም ጠባይ ተቃራኒ የሆኑ ተግባራቶች ወይም ከስነ ምግባር ውጭ የሆኑ ነገሮች ሲከሰቱ በስፋት ሲያወግዝ ይስተዋላል። ከዚህ በመነሳት በሀገራችን ህጎች በተለይም በወንጀል ህጉ ላይ ከመልካም ጠባይ ያፈነገጡ ተግባራት ሲከሰቱ የወንጀል ተጠያቂነት እንደሚያስከትሉ ተደንግጎ ይገኛል። ለመሆኑ የመልካም ጠባይ ተቃራኒ፣ ለሞራል ተቃራኒ የሆኑ ድርጊቶች ማለት ምን ማለት ነው? የህግ ተጠያቂነቱስ ምን ያህል ነው የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። የመልካም ጠባይ ወይም ሞራል ማለት ምን ማለት ነው የሚለውን በቅድሚያ እንግዲህ መልካም ጠባይ ትርጉም ከሀገር ሀገር ሊለያይ ይችላል። ሆኖም ግን ለመላው ሰብአዊ ፍጡሩ ሞራል የሚባል መመዘኛ ባይቀመጥም በሁሉም ሰዎች ዘንድ ሞራል ወይም መልካም ጠባይ ነው ተብለው ሊስማሙባቸው የሚችሉ አንዳንድ ነገሮች ቢኖሩም ለጊዜው እሱን ወደ ጎን ይዘን መልካም ጠባይ ወይም ሞራል ዓለም አቀፋዊ ትርጉሙ ምን ይመስላል የሚለውን እንይ። በዓለም አቀፍ ደረጃ ሞራል ሰፋ ያለ ትርጉም ያለው ሲሆን የተለያዩ ጸሐፍትም በራሳቸው መንገድ ትርጉም ሰጥተውበታል። ሞራል ማለት ከአንድ ባህል ወይም ሃይማኖታዊ ስርዓት ውስጥ ካለ ስነ ምግባር የሚመነጭ የአንድን ሰው ባህሪ መለኪያ ነው ይላሉ። ሞራል በአንድ ማህበረሰብ ወይም ባህል አማካኝነት የሚመነጭ ስነ ምግባር ሆኖ ይህ ስነ ምግባር በአብዛኛው የማህበረሰብ ክፍል ዘንድ ተቀባይነት ያለው የሚተገበር ነው በሚል አብዛኞቹ ጸሐፍት ትርጉም ሰጥተውታል። በዚህ ትርጉም መሰረት በአንድ አካባቢውም ሀገር ውስጥ ያለ ማህበረሰብ አንድ ተግባር ለምሳሌ በአደባባይ ልብስ ሳይለብሱ ራቁት መሄድ ከሞራል ያፈነገጠ ወይም ከመልካም ጠባይ ተቃራኒ ተግባር እንደሆነ ተስማምተው ካወገዙት ይህን ድርጊት የፈጸመ ግለሰብ ከሞራል ያፈነገጠ ድርጊት ፈጽመዋል ማለት ነው። ሆኖም ሞራል እንደየማህበረሰቡ ባህል ሊለያይ የሚችል ሲሆን ለአንዱ ሞራላዊ ድርጊት የሆነ ተግባር ለሌላው ደግሞ ከሞራል ያፈነገጠ ድርጊት ሊሆን ይችላል። ህግ ከማህበረሰብ ነባራዊ ሁኔታ የሚመነጭ በመሆኑ ሀገራት እንደየህዝባቸው ባህል ለመልካም ጠባይ ተቃራኒ የሆኑ ድርጊቶች እንዳይፈጸሙ የህግ ክልከላ ያደርጋሉ። በሀገራችንም በ1996 ዓ.ም በወጣው የኢፌዴሪ የወንጀል ህግ ከማህበረሰባችን ባህልና እሴት አንጻር ለመልካም ጠባይ ተቃራኒ እንደሆኑ የታመነባቸው ድርጊቶች በወንጀልነት ተደንግገው ሲፈጸሙ በፈጻሚው ላይ ሊከተለው የሚችለውን የወንጀል ተጠያቂነት በግልጽ የተደነገገ ሲሆን እያንዳንዱን ለመመልከት እንሞክር። የኢፌዴሪ የወንጀል ህግ አንቀጽ 639 ላይ የተደነገገው ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነን የብልግናና አሳፋሪ ድርጊት የሚለውን ማንም ሰው አስቦ ህዝብ በሚበዛበት ቦታ ወይም በህዝብ ፊት የግብረ ሥጋ ድርጊትን ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1,000 ብር በማይበልጥ መቀጮ ሊቀጣ ይችላል ሲል ይደነግጋል ወይም ይቀጣል ሲል ይደነግጋል። ይህ ድርጊት አካለ መጠን ባላደረሱ ልጆች ፊት ተፈጽሞ ከሆነ ደግሞ ከ6 ወር እስከ 5 ዓመት በሚደርስ ቀላል እስራት እንደሚሆንም ተደንግጓል። ከዚህ ድንጋጌ መረዳት እንደምንችለው በአደባባይ ወይም በህዝብ ፊት ወሲብ መፈጸም ሆነ ወሲብ ቀስቃሽ ሆኑ ተግባራቶችን መፈጸም ከሞራል ወይም ከስነ ምግባር ያፈነገጠ ድርጊት ከመሆኑም በላይ ከኢትዮጵያውያን ባህልና ወግ ውጭ በመሆኑ በወንጀል እንደሚያስቀጣ በህግ የተደነገገና የታመነበት ጉዳይ ነው።
ሌላው በወንጀል ሕግ አንቀጽ 640 ላይ የተደነገገው ጸያፍ ወይም የብልግና ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ለሕዝብ መግለጽ የሚለው ድንጋጌ ነው። ብዙ የይዘት ፈጣሪዎችም ድርጊት በዚህ አንቀጽ ላይ የሚያርፍ ይመስላል። ጸያፍ ወይም የብልግና ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ለሕዝብ መግለጽ የወንጀል ተጠያቂነትን የሚያስከትል ሲሆን ማንም ሰው ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ጽሑፎችን፣ ምስሎችን፣ ስዕላዊ መግለጫዎችን፣ ፖስተሮችን፣ ፊልሞችን ወይም ሌሎች ነገሮችን ያዘጋጀ፣ ወደ ሀገር ውስጥ ያስገባ ወይም ወደ ውጭ ሀገር የላከ፣ ያጓጓዘ፣ የተቀበለ፣ የያዘ፣ ለሕዝብ ያሳየ፣ ለሽያጭ ወይም ለኪራይ ያቀረበ፣ ያከፋፈለ፣ ያሰራጨ ወይም በማናቸውም ሌላ መንገድ ከቦታ ቦታ ያዟዟረ ወይም እነዚህን ነገሮች የነገደ ወይም እነዚህ ነገሮች እንደምንና ከማን ሊገኙ እንደሚችሉ በቀጥታም ሆነ በተዘዋዋሪ ያስተዋወቀ ወይም ያመለከተው እንደሆነ ነገሮች ተወርሰው ከመወገዳቸው በተጨማሪ ከ6 ወር በማያንስ ቀላል እስራትና በመቀጮ ፈጻሚው ይቀጣል ሲል ሕጉ በግልጽ ያስቀምጣል። ወንጀል ፈጻሚው ይህንን ተግባር ሙያው አድርጎ የያዘው እንደሆነ እነዚህ ነገሮች አስቦ አካለ መጠን ላልደረሱ ልጆች ያሳየ፣ የሰጠው የሚያስረከበ እንደሆነ እነዚሁ ለዚሁ ዓላማ ሲባል አካለ መጠን ያልደረሱ ልጆች የግብረ ስጋ ግንኙነት የፈጸሙ በማስመሰል ያሳየ ወይም ኀፍረተ ስጋቸው እንዲታይ ያደረገ እንደሆነ ከ1 ዓመት በማያንስ ቀላል እስራትና ከብር 10,000 በማይበልጥ የገንዘብ መቀጮ የሚቀጣ ይሆናል ሲል የወንጀል ሕጉ በግልጽ ይደነግጋል ማለት ነው። ሌላኛው የወንጀል ሕጉ ለመልካም ጸባይና ተቃራኒ ናቸው ብሎ ከዘረዘራቸው የሕግ ድንጋጌዎች መካከል አንቀጽ 641 ላይ ያለው ድንጋጌ ይገኛል። ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ማሳየት። ማንም ሰው ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን በቲያትር፣ በሲኒማ፣ በተንቀሳቃሽ ፊልሞች፣ በሬዲዮ፣ በቪዲዮ፣ በቴሌቪዥን ወይም በማናቸውም ሌላ መንገድ እንዲተላለፍ ያደራጀ፣ ለሕዝብ ያሰማ ወይም እንዲታይ ያደረገ እንደሆነ ከላይ በአንቀጽ 640 የተመለከተውን ቅጣት ልክ በእስራትና በመቀጮ እንደሚቀጣ ሕጉ በግልጽ ደንግጎ ይገኛል ማለት ነው። ሆኖም ቡሲ ወይም በፍትወት ስጋን ለመቀስቀስ ያልታሰቡ ባህሪያቸውን ስነ ጥበባዊ፣ ስነ ጽሑፋዊ ወይም ሳይንሳዊ የሆኑ ነገር ስራዎችን እንደ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ድርጊቶች ተደርገው እንደማይቆጠሩ በወንጀል ሕጉ አንቀጽ 642 ላይ ተደንግጓል። በመሆኑም የወንጀል ሕጉ አንቀጽ 641 ሆን ተብሎ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ለማሰራጨት ታስቦ በሚዘጋጁ ነገሮች ላይ ተፈጻሚ የሚሆን መሆኑን ለመረዳት ይቻላል ማለት ነው። ከሕጉ ለመልካም ጠባይ ተቃራኒ የሆኑ መግለጫዎችና ማስታወቂያዎችም አንዱ በወንጀል ሕጉ አንቀጽ 643 ላይ የተደነገገው ነገር ነው። ማንም ሰው ለመልካም ጠባይ ተቃራኒ የሆኑ ወይም ከግብረ ገብ ውጭ የሆኑ ነገሮችን፣ ምርቶች ወይም ስራዎችን ለሕዝብ እይታ ከቀረበ ከ1 ወር በማያንስ ቀላል እስራት መቀጮ የሚቀጣ ሲሆን ሌላኛው በወንጀል ሕጉ አንቀጽ 644 ላይ የተደነገገው ለአካለ መጠን ያልደረሱ ልጆች ለጥቅም ወይም ስሜትን ለመቀስቀስ ለአካለ መጠን ያልደረሱ ልጆችን የግብረ ስጋ ተፈጥሯዊ ዝንባሌን ከልክ በላይ ለመቀስቀስ የሚችሉ ጽሑፎችን፣ ምስሎችን ወይም ነገሮችን በንግድ ቤት መስኮት፣ በንግድ ዕቃ ማሳያ ቦታ ወይም ከውጭ ለሕዝብ በሚታይ በሚችል መልኩ በማናቸውም ሌላ ስፍራ በማስቀመጥ በቪዲዮ ወይም በማናቸውም ሌላ ዘዴ እንዲታይ ማድረግ ወይም እንደነዚህ ያሉ ነገሮችን ለአካለ መጠን ላልደረሱ ልጆች እያወቁ ማቅረብ፣ ማዋስ፣ መስጠት ወይም መሸጥ የዕቃው መወረስ እንደተጠበቀ ሆኖ ከ6 ወር እስከ 3 ዓመት በሚደርስ ቀላል እስራት መቀጮ የሚያስቀጣ ወንጀል ነው ሲል በ1996 የወጣው የኢፌዴሪ የወንጀል ሕግ በግልጽ ይደነግጋል ማለት ነው። እነኚህ ለመልካም ጠባይ ለማህበረሰብ ሞራል ለመጠበቅ የተቀመጡ የሕግ ድንጋጌዎች ሲሆኑ እነኚህን የሕግ ድንጋጌዎች ተላልፎ የሚገኝ ማንኛውም ሰው በሕጉ ላይ በግልጽ በተደነገገው የወንጀለኛ መቅጫ እስራት መጠን ይቀጣል ማለት ነው። ከሰሞኑ ብዙ ማህበራዊ ሚዲያ ላይ ሰዎች ሲያዙ እየሰማን እያየን እንገኛለን። በቀጥታ እነኚህ ሰዎች እየተያዙ የሚገኙት ለህብረተሰብ ሞራል ከሕግ ውጪ የማህበረሰቡን እሴት ባልጠበቀ መልኩ ይዘት ፈጥረዋል ወይም ኮንቴንት ፈጥረዋል በማለት በኢፌዴሪ የወንጀል ሕግ ተጠያቂ እየተደረጉ ይገኛሉ ማለት ነው።
ይህንን ይመስላል እንግዲህ ህግና ለሞራል ተቃራኒ የሆኑ ድንጋጌዎች የሚባሉት እነኚህ በወንጀል ህጉ ላይ የተደነገጉ ድንጋጌዎች ናቸው ማለት ነው። ስለዚህ ለህግና ለሞራል ተቃራኒ የሆነ ድርጊትን የፈጸመ ማንኛውም ሰው በወንጀል ህጉ ባሉት ድንጋጌዎች መሰረት የሚቀጣ ይሆናል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።